እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እያልኩ እንኳን ወደ ትዝብትና ኑሮ የሚለው ቻናሌ በሰላም መጣችሁ እያልኩ ዛሬ ይዤላችሁ የቀረብኩት የራሴ ተሞክሮ የሆነ ታዝቤ ያስኩትን ነገር ለእናንተ ላካፍላችሁ ነው የመጣሁት እና ምንድነው እኛ የቀረብነው ሰዎች በጓደኝነት መልክም ይሁን በጉርብትናም ይሁን በዘምድናም በተለያየ ነገር ይሁን በጣም ወደኛ የቀረቡ በጣም ወደኛ አታችመንት የሆኑ ሰዎች እኛ ከሌሎች ሰዎች ጋር እንዳንቀርብ የሚፈጥሩት ተጽዕኖ አለ ወይ? እኔ በራሴ የደረሰ ነገር ስላለ ነው እና የቀረበች ካንዴም ከሁለት ጊዜ በተለያየ በስራ ጉዳይ ተቀይሬ በሄድኩበት ስራ በጣም ሰዎች ግልጽ ስለሆንኩ ይቀርቡኛል፣ ይወዱኛል፣ እኔም ወዳቸዋለሁ። በቃ በጣም ሊሚት ያልሆነ ግንኙነት ነው ማለት ነው የምንገናኘው በጓደኝነት እና ምን ያደርጋሉ እነዛ ሰዎች ከሌሎች ሰዎች ጋር እንዲቀርብ አይፈልጉም ጭራሽ ማለት ነው። ከመናደድ የጀመረ ወሬ አሉባልታ ከማውራት እና ምንድነው የሚያደርጉት የነዛን ሰዎች ክፋት ለኔ ያወሩኛል ማለት ነው እና እኔ አይ ብዬ ጆሮ ሳልሰጥ ስቀር ደግሞ ይሄዱና የኔውኑ አብሬያቸው በልቼ አብሬያቸው ጠጥቼ ከኋላዬ ያስወራሉ ማለት ነው። በዛም ካልሆነላቸው ምንድነው ሌላኛው እርምጃቸው የሚያደርጉት ኤኬሌ እንዲያልሽ ኤኬሌ እንዲያለችሽ ኤኬሌ እንዲያልሽ እያሉ እኔ ደግሞ ከተፈጥሮዬ ግልፍተኛ መባል ሰው ነኝ። ባይዘው ይሄን ጸባይ ማስተካከል አለብኝ ጥሩነት ስለሌለው እና በጣም እናደዳለሁ እና ለምን እንደዛ አሉ ወይ በተዘዋዋሪም ይሁን ወይ በቀጥታም ይሁን እናገራቸዋለሁ እና ከብዙ ሰዎች ጋር በዚህ ምክንያት ተቀያይሜያለሁ ማለት ነው እና ያ ነገር ደግሞ ምንድነው ያደረገኝ ከስታፍ ወይ ከስራ ባልደረቦቼ ጋር እንድነጠል እንድለያይ በቃ ሁሉም ለምን በቃ ሰዎች እኔን ከማናገር እየፈሩ ሌላ ጸባይ ሌላ ስም እየተሰጠኝ አይፈረድባቸው እኔም ማሳያቸው ነገር ነው ማለት ነው። ግን ያቺ ሴት ደግሞ ከነሱ ጋር ጥሩ ግንኙነት የሚባል አላት። እኔ ግን እንድቀርብ በጭራሽ አትፈልግም ማለት ነው። ይሄ ነገር እየነቃው እየገባኝ ሲሄድ ለምንድን ነው ይሄ ነገር የሚደረገው? አንደኛ ምናልባት እሷ የምትቀርባቸው ሰዎች ጤናማ ግንኙነት ስለሌላት እኔ በህዋነት ስለቀረብኳት በጥሩነት ስለቀረብኳት ጥሩ ነገር ብቻ ነው የምነግራት ማለት ነው እና እኔን ካጣችኝ ያንን ነገር ላታገኝ ትችላለች። ስለዚህ እኔ ልታጣኝ አትፈልግም ማለት ነው። ከሌሎች ጋር እንድገናኝ አትፈልግም ማለት ነው። ሁለተኛ ደግሞ ወይ ከክፋትም ሊሆን ይችላል። እኔ የማውቀው ነገር የለም ጥሩ ካለማሰብም ሊሆን ይችላል እና እንዲህ አይነት ነገር ነው የገጠመኝ። እስቲ እንደኔ ይሄ ነገር ከገጠማችሁ ኮሜንት ስር አስቀምጡልኝ። ምንድነው ያደረኩት? ይሄን ግንኙነት ጤናማ ስላልሆነ አቋርጫለሁ ማለት ነው ሙሉ በሙሉ። ለምን ነገ ወደ ትዳሬ ሊሄድ ይችላል፣ ወደ ህይወቴ ሊሄድ ስለሚችል ሙሉ በሙሉ ነው ያቋረጥኩት ማለት ነው እና እናንተ ሲያዛችሁት ጓደኛ ምን አይነት ጸባይ ነው ያለው? ምን አይነት ነገር ነው ያለው? ወደ ጥሩ መስመር የሚያስይዛችሁ ነው ወይስ ደግሞ ወደ ራሱ መስመር ብቻ ሲይዛችሁ በራሱ መስታወት ብቻ በራሱ በሰፈረላችሁ ብቻ እንድትኖሩ የሚያደርጋችሁ ነው? እስቲ ይሄንን ቪዲዮ ከወደዳችሁት ሰብስክራይብ ማድረግ አትዘንጉ እያልኩ መልካም ቆይታ ይሁንላችሁ። ቻው ቻው።